ዛሬ ከባድ እውነት መናገር አለብኝ። ውድ የኢትዮጵያ ሕዝብ፣ አሰልጣኝና የስፖርት አፍቃሪዎች፣ አበበ ቢቂላና ደራርቱ ቱሉ ያስረከቡንን የወርቅ ታሪክ እኛ አትሌቶች ማስቀጠል ተስኖናል። ውጤት ባለመኖሩ የተጨነቃችሁ ትክክል ናችሁ። ችግራችን የልምምድ ብቻ አይደለም። ጥልቅ ህመማችን መተማመን ማጣትና ክፋት ነው። ይህ አልፎ ወደ ስልጠና ሜዳ ገብቷል። አሰልጣኝ የሰጠንን የሩጫ ፍጥነት ወይም ፔስ ትተን ጓደኛዬ ለምን ከኔ ጋር ጨረሰ በሚል ምቀኝነት ተነሳስተን አንዳችንን ለማጥፋት የምንሄድበት ሁኔታ ላይ ደርሰናል። ይህ የውስጥ ሽኩቻችን በዘር በመከፋፈል በጥላቻ ሲወሳሰብ በመጨረሻ በድብቅ አጉል እምነቶች ላይ እምነት ጥለናል። በወዝና በትጋት መተማመን ትተን የሌላውን ሰው ስኬት በመመኘት የስንቶቻችን የወጣትነት ህይወት እንደቀበርን ቁጥሩ ብዙ ነው። ይህ የመንፈስ ድህነት የውስጥ ሽኩቻ ማስወገድ አለብን። ወርቅ የሚገኘው በንጹህ ልምምድ በስርዓትና በእውነተኛ ወንድማማችነት ብቻ ነው። ከዛሬ ጀምሮ እርስ በርሳችን ተዋደን ተማምነን ተከባብረን አንድ ላይ እንቁም። የኢትዮጵያ ሕዝብ ከሁሉ መቅደም አለበት።